بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، إن شاء الله زاري دمو منا نسو فصل عواقب المعاصي في الأمم السابقة. عواقب المعاصي يونجل مجرشة في الأمم السابقة بالفو تزبوش له كالنسون مارزند يالفو السوچ الله نامسو بونجلاتشو من آغنيو من اترفو يميلو لمن ملكتنو. قال رحمه الله: فمما ينبغي أن يعلم ሊታወቅ ከሚገባው ነገር ውስጥ አሉ ሼኹ። فمما ينبغي ከሚገባው ውስጥ أيعلم ሊታወቅ ከሚገባው ውስጥ أن الذنوب ወንጀል تضر ትጎዳለች ولا بد ምንም ቅሮት የለውም አስምሩበት وأن ضررها የወንጀል ጉዳት في القلوب በቀልብ ውስጥ የወንጀል ጉዳት كضرر السموم ልክ መርዝ እንደሚጎዳው ነው። ፊል አብዳን በሰውነት ላይ መርዝ ተጽዕኖ እንደሚያደርሰው መርዝ በሰውነታችን ላይ እንደሚጎዳን ወንጀልም ይጎዳል። على اختلاف درجاتها ደረጃቸው ከመለያየቱ ጋራ في الضرر በጉዳት ላይ ሁሉም ወንጀል ተመሳሳይ አደጋን አያመጣም። አንዳንዱ የከፋ አደጋ ያመጣበታል። እንደ ወንጀሉ ልክ መርዙን እንደሚጠቀመው የመርዙ ኃይል ባለው ልክ ሰውየውን እንደሚጎዳው ወንጀል በሚሰራው ልክ እሱም ልክ እንደዚሁ ተጽዕኖ ያደርስበታል። وهل في الدنيا በዱንያ ይገኛልን? وهل في الدنيا በዱንያ አለን? والآخرة በአኺራም አለን? ሸሩን መጥፎ የተባለ ወዳኡን በሽታ አለን? ኢላ ወሰበቡሁ የዛ የሸርና የዛ በሽታ ምክንያቱ ቢሆን እንጂ الذنوب ወንጀልና والمعاصي አመጽ ካልሆነ በስተቀር ዱንያ ላይ የሚከሰት ነገር መጥፎ ነገር አለ የለም። وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير الله سبحانه وتعالى እንዳለ የሚያገኛችሁ ችግር ከዛ ከሚያገኛችሁ ችግር ውስጥ እጆቻችሁ በሰራችሁ በፈጸምከው ወንጀል ነው፣ በበደልከው በደል ነው፣ ባመጽከው አመጽ ነው ማለት በል አላህ سبحانه وتعالى ويعفو عن كثير ብዙውን እንደውም አላህ ያልፋል፣ ብዙውን ይቅር ይላል። በእያንዳንዱ ወንጀላችን እያንዳንዷን እየቆጠረ አላህ ቢይዘን ሰዓታቶችን አይደለም ሰከንዶችን መኖር አንችልም። ويعفو عن كثير طيب ግን ቅጣቱ ምንድነው? ህስየንም ማዕነውየንም ነው። በምታዩት ነገርም ይቀጣችኋል፣ በህይወታችሁ ላይ በማታዩትም ነገር አላህ ይቀጣችኋል። በአካልህ ላይ፣ በገንዘብህ ላይ፣ በትዳርህ ላይ፣ በስራህ ላይ ይሄ ሁሉ ተጽዕኖ አለው። ወንጀል ሰርተህ ስታድር ጧት ላይ ነገራቶች ሁሉ ይቀየራሉ። ጧት ላይ ወዳው ያ የምትቀርበው ሰው ጠላት ይሆንብሃል። ሌላው ቀርቶ ሚስትህ ታኮርፋለች ስትነሳ ከእንቅልፍ። ልጅህ ሰርበህ ወደ ስራ ትሄዳለህ። ምናልባት መኪና ልነሳ ሊልህ طيب ወይ መንገድ ላይ የሆነ ነገር ያገኛል፣ ወይ የሆነ ወያ ላይ ይሰርባል። ማታ የሰራህ ወንጀል ወዳው ሪዛልቱን ታገኘዋለህ። አንዳንዱ ወንጀል ሊቆይ ይችላል፣ ውጤቱ ወዳው ላታገኘው ትችላለህ። አላህን ታምጻለህ፣ ምን ትላለህ፣ ግን ውጤቱን ከቆየ በኋላ ልታገኘው ትችላለህ። ለዛ እኮ ነው አቡል አድያን ከዕለታት ከኡስታዜ ጋር ነበርኩኝ፣ አቡበክር ደቃቅ ጋር ከሱ ጋር ሆኜ የሆነ ወለድ አምረድ ያኒ ጺም የሌለው የሴት አይነት ገጽታ ያለው ሰው በፊት ያለፋል። طيب فنظرت اليه ያንን ሰው ተመለከትኩኝና فرآني ኡስታዚ የኔ ኡስታዝ ተመለከተኝ። ያን ሰው ስመለከት ተመልከቱ፣ ወንድ ነው ግን የሴት አይነት ቅርጽ ያላቸው አምረድ የሚባሉ አሉ። ያን ስመለከት ኡስታዚ ተመለከተኝና فقال لي ለኔ አለኝ يا بني ልጄ ሆይ ለተጅደነ غبها ولو بعد حين በአላህ እየነግርሃለሁኝ አሁን የሰራኸውን ወንጀል ከጊዜያት በኋላም ቢሆን መዘዙን ታገኛለህ፣ ውጤቱን ታገኛለህ አለኝ አለ። ተመልከቱ፣ የተመለከተው ሴት አይደለም፣ የተመለከተው የራቁት ፎቶ አይደለም፣ የተመለከተው አሁን ላይ ያሉ ሐራም እንትኖችን አይደለም። አንድ አምረድ ነው፣ ወንድ ነው ግን ወደ ሴት ክስተ ያለው አይነት ይሄ ወንጀል የዚህን ወንጀል ውጤት ጊዜው ቢረዝምም ውጤቱን ታገኛለህ ብሎ ነገረኝ አለ ኡስታዝ አቡበክር ደቃቅ ማለት። فبقيت 20 سنة وانا اراعي الغب 20 ዓመት ሁሉ የዛን የወንጀል ውጤት እየተጠባበኩ ቆየሁኝ አለ።
ምን ይከሰት ይሁን ኡስታዝ ያለኝ የወንጀል ውጤቱ ከቶ ምን ይከሰት ይሁን እያልኩኝ 20 ዓመት ሙሉ የወንጀሉን ውጤት ጠበቅኳል። ፈኒምቱ ለይለተን ከለታት አንድ ቀን ተኛሁኝ። ወአነ ሙተፈኪሩን ፊ እኔ እያሰብኩኝ ስለ ሁኔታው ስለዛ ነገር እያሰብኩኝ ተኛሁኝ አለ። ግን ሱብሃንአላህ ፈአስበሕቱ ወቀድ ነሲቱ አልቁርአነ ኩለህ ስነጋ እንቅልፌን ጨርሼ ስነሳ የሐፈዙት ቁርአን በአጠቃላይ ጠፍቶ አገኘሁት አለ። ሱብሃንአላህ ሙሉ ቁርአን ጠፍቷል ከአእምሮ። ይህ ወንጀል ያ ከ20 ዓመት በፊት የሰራው ወንጀል ባለፈው እንዳልኳችሁ ኢብኑ ሲሪን ከ40 ዓመት በኋላ የወንጀልን ውጤት እንዳገኘው ማለት ነው። ኢዘን ምንድነው ባረከላሁ ፊኩም ወንጀል ትጎዳለች። ይሄ በቃ መታወቅ አለበት። አንዳንድ ሰው የሆነ ነገር ጉዳት ሲባል አላህ ሱብሓነሁ ወተዓላን ያመጻል፣ አላህን ይወነጅላል። ግን ማሻአላህ በትዳሩ ላይ በስራው ላይ በህይወቱ ላይ ስኬታማ ነው። ይሄ ወንጀል እየሰራሁ ለምንድነው አላህ የማይቀጣኝ ብሎ ሊያስብሉ ይችላል። ልክ አሕባር በኑ እስራኤል አንደኛው እንዳለው ከበኑ እስራኤሎች አሕባሮች ያ ረብ ከም አዕሲከ ወላ ቱዓቂቡኒ ያ ጌታዬ ሆይ ስንትና ስንት እያመጽኩ ለምን አትቀጣኝም? ብዙ እያመጽኩ ለምን አትቀጣኝም ማለት ፈቂለ ለሁም ምን አለው ኡዓቂቡከ ወአንተ ላ ተድሪ ከም ኡዓቂቡከ ወአንተ ላ ተድሪ አንተ ሳታቅ ስንትና ስንት ቅጣት ባንተ ላይ ያደረስኩ አለይሰ ቀድ ሐረምቱከ ሐላወተል ሙናጃቲ ሱብሃንአላህ አለይሰ ቀድ ሐረምቱከ ሐላወተ ሙናጃቲ ከኔ ጋር ማውራትን ጥፍጥናውን አላነሳሁብህም? ኢባዳ ታደርጋለህ ለዛ የለም፣ ትሰግዳለህ መረጋጋት የለም፣ ትቀራለህ ኢማን መጨመር የለም፣ ዱዓ ታደርጋለህ ተጽዕኖ የለም። ከዚህ በላይ ቅጣት አለ? ናም። ስለዚህ ቅጣቱ ሕስየን ወማዕነውየን ወንጀል ይጎዳል። ጊዜው ቢረዝምም የዛን ውጤት ታገኛለህ። ናም። ቃለ ረሒመሁላህ ፈመን ለዚ አኽረጀል አበወይን ሚነል ጀና ፈመን ለዚ ያማን ነው ያ ምንድን ነው አኽረጀል አበወይን ሁለት ወላጆቻችንን ያስወጣቸው ሚነል ጀነቲ ከጀነት ያስወጣቸው ምንድን ነው? አደምና ሐዋን ዳሪ ለዛ ከደስታ ሀገር ወነዒም ከጸጋ ሀገር ወልበህጃ የፍንደቅ ሀገር ወሱሩር የሐሴት ሀገር ከሆነችው ጀነት ያስወጣቸው ምንድን ነው? ኢላ ዳሪል አላም ወደ ህመም ሀገር ወልአሕዛን ወደ ሐዘን ሀገር ወልመሳኢብ ወደ ችግር ሀገር ወደዚች ዱንያ ያመጣቸው ምንድን ነው? ወንጀል ነው፣ ሌላ አይደለም። ወዐሳ አደሙ ረበሁ ፈገዋ አላህን አመፀ፣ አላህ አባረረ። አዘለሁመ ሸይጣኑ ዐንሃ ፈአኽረጀሁማ ሚማ ካና ፊህ ሸይጣን አሳሳታቸው፣ ከዛ ከነበሩበት ድሎት አላህ ሱብሓነሁ ወተዓላ ወጣቸው። ጠይብ እናትና አባታችንን አደምና ሐዋን ከጀነት ያስወጣቸው ወንጀል እንጂ ሌላ አይደለም። ወመን ለዚ አኽረጀ ኢብሊስ ኢብሊስን ሲያስወጣው ምንድን ነው? ሚመለኩት ሰማእ ከሰማይ ግዛት ያስወጣው ምንድን ነው? ከመላኢካዎች ጋር ነበር፣ ምንም እንኳ ከመላኢካዎች እሱ ባይሆን። ኢብሊስን ያስወጣው ምንድን ነው? ሚመለኩት ሰማእ ከሰማይ ግዛት ያስወጣው ምንድን ነው? ወጠረደ አላህ አባረረው፣ ወለዓነሁ ረገመው። ወኢነ ለዕነቲ የኔ እርግማን ባንተ ላይ እስከ የውመል ቂያማ ድረስ ይሆናል። አላህ ሱብሓነሁ ወተዓላ ወመሰኸ አላህ ሱብሓነሁ ወተዓላ ቀየረው፣ ዛሂረሁ የውጩን ገጽታ ቀየረው፣ ወባጢነሁ የውስጡንም ገጽታ ቀየረው። መሰኸ ማለት ሐወለ ሱረተሁ ወሸክለ መልኩን አበላሸው፣ መልኩን ቀየረው። የውጭ ገጽታው ብቻ ሳይሆን ወባጢነሁ የውስጡንም ገጽታ አላህ ሱብሓነሁ ወተዓላ ምን አለው? አበላሸው፣ ቀየረው። ሱብሓነላህ ፈጁዒለት ተደረገች ሱረቱሁ የእሱ ቅጽ ተደረገች። የማን? የኢብሊስ። አቅበሐ ሱረቲን ከቅርጽ ሁሉ መጥፎ፣ አቅበሕ በጣም መጥፎ፣ ወአሽናዕ እጅግ ደግሞ አስቀያሚ ያደረገው። አሽናዕ ማለት ሸዲዱል ቁብሒ ወሱ እጅግ አስቀያሚ አስፈራ ፊት አደረገው። ምንም እንኳ የኢብሊስ ወስፉ ባይነገረንም ነገር ግን ብዙ ጊዜ ረሱል ዓለይሂ ሰላቱ ወሰላም ብዙ መጥፎ የሆኑ ነገራቶችን በሱ ሲመስሉ በተፈጥሮም ብዙ ሰው እኛም እንደለመር ነው ምነው ሸይጣን መስለሻል፣ ምነው ሸይጣን መስለሃል። አላህ ሱብሓነሁ ወተዓላ አእምሮችን ላይ መጥፎ የሆነ ቅርጽ ተሰውር እንድናደርግ አድርጎታል። ወባጢኑ ውስጡ ደግሞ የሸይጣን ውስጡ አቅባሐ እጅግ መጥፎ አስቀያሚ ያደረገው ሚን ሱረቲሂ ከውጩ ገጽታ በላይ ወአሽናዓ እጅግ አስፈሪ ያደረገ ምንድነው? ለዚህ ያዳረገው ጠይብ ከሰማይ ግዛት ያስወጣው ምንድነው? ወንጀል ነው። ቃለ ፈኽሩጅ ሚንሃ ፈኢነከ ረጂም ወኢነ ዓለይከ ለዕነቲ ኢላ የውሚዲን ብሎ አላህ ሱብሓነሁ ወተዓላ አስወጣው። ጠይብ ናም ቃለ ወመን ለዚ ያ ምንድነው? ገረቀ አህለል አርዲ ኩለሁም ገረቀ ያሰጠማቸው አህለል አርዲ የምድርን ሰዎች ኩለሁም ሙሉ ለሙሉ ሁላቸውንም እንዲሰጥሙ ያደረጋቸው ምንድን ነው? ሐታ ዓለል ማኡ ውሃው የበላይ እስኪሆን ድረስ ሐታ ዓለል ማኡ ውሃው የበላይ እስኪሆን ድረስ ፈውቀ ሩኡሲል ጅባል
ከተራራዎች ራስ በላይ ስለ ነብዩላህ ኑህ ነው እየተናገረ ያሉት። የነብዩላህ ህዝቦች የነብዩላህ ኑህ ህዝቦች በውሃ ተሰጥመው ነው ያለቁት አይደለ? ፈከዘቡሁ ፈነጀይናሁ ወለዚነ መዐሁ ፊል ፉልክ ወአግረቅና አለዚነ ከዘቡ ቢአያቲና እሱንና ያመኑትን ከሱ ጋር ያሉትን በዛች በታንኳው ነፃ አወጣናቸው። እነዛ ያስተባበሉትን ደግሞ አሰጠምናቸው ይላል አላህ ሱብሓነሁ ወተዓላ። ልጁ ሳይቀር የነብዩላህ ኑህ ልጅ ሳይቀር ነው የሰጠመው። ሚማ ኸጢአቲሂም ኡግሪቁ ፈኡድኺሉ ናራ። አያችሁ፣ ሚማ ኸጢአቲሂም በወንጀላቸው ምክንያት እኮ ነው ያለው። የመሰጠማቸው በወንጀላቸው ምክንያት አላህን በማመጻቸው ምንድነው እንደዚህ ያስደረጋቸው? ወንጀላቸው ነው። ነዓም ወመለዚ ያ ምንድነው ሰለጠ ሪሐ ሰለጠ ያሰማራባቸው የሰለጠባቸው አሪሃ ንፋስን የሰለጠባቸው ማን ነው? ምንድነው? ወመለዚ ያ ምንድነው? ምክንያቱ ምንድነው እንደማለት ነው። ወንጀል እንጂ ሌላ አይደለም ለማለት። ወመለዚ ያ ምንድነው ሰለጠ የሾመባቸው የሰለጠባቸው الريح نفاسن على قوم عاد بعد ህዝቦች ላይ حتى አልቀትሁም እስክትጥላቸው ድረስ መውታ የሞቱ ሆነው على وجه الارض ምድር ላይ ልክ የተሰጡ አደረጋቸው አላህ። ልክ ባህር ጫፍ ላይ አሳዎች የሆነ ማዕበል አምጥቶ እንደሚጥላቸው ምድር ላይ ልክ እንደዛ ሆኖ ወደቁ። كأنهم ልክ እነሱ ይመስላሉ አዕጃዙ ነኽሊን ኻወያ ክፍት የሆኑ የዘንባባ ግንዶች። طيب ወደመረት አጠፋች ማ መረት ዐለይህ ያለፈችበትን በሙሉ አጠፋች ንፋሷ። ሚን ዲያሪህም ከሀገሮቻቸው ወሑሩሲህም የእርሻ ቦታዎቻቸውን ወዝሩዕህም የአትክልት ቦታዎቻቸውንም የአዘርት ቦታዎቻቸውን ማለት ነው። ወደዋቢህም እንስሳዎቻቸውንም የእነሱን መጓጓዣን ጨምሮ ሙሉ ለሙሉ ንፋሷ አጠፋች። ሐታ ሳሩ እስኪሆኑ ድረስ ዒብረተን መማሪያ ሊልኡመሚ ለህዝቦች ኢላ የውም ልቅያማ እስከ የውም ልቅያማ ድረስ ለህዝቦች መማሪያ እስኪሆኑ ድረስ አላህ ስብሓነሁ ወተዓላ አጠፋቸው የዓድ ህዝቦችን ማለት ነው። ምክንያቱም ከነቢዩላህ ህዝቦች ቀጥለው ጣዖት ያመለኩት የዓድ ህዝቦች ናቸው። طيب የዓድ ህዝቦች ማለት ያው ነቢዩላህ ሁድ የተላኩባቸው ማለት ነው። ነቢዩላህ ሁድ የተላኩበት የዓድ ህዝቦች ናቸው። አላህ በጣም ቅዋን ሰጥቷቸው ነበር። እጅግ በጣም ግዙፍ ነበሩ። በጣም ትላልቅ ግንቦችን ይገነቡ ነበር። በተቅዋቸው ያኒ በቅዋቸው ተማመኑ። طيب አላህ ግን መጨረሻ መማሪያ እስኪሆኑ ድረስ አጠፋቸው። ወአማ ዓዱን ፈኡህሊኩ ቢሪህን ሰርሰሪን ዓቲያ አላህ እንደነገረን ታሪካቸው የዓድ ህዝቦችማ በምትንሻንሻ ብርቱ ንፋስ አጠፋናቸው። አላህ ሱብሓነሁ አለም ተረ ከይፈ ፈዐለ ረቡከ ቢዓድ ጌታ በዓድ ህዝቦች ላይ ምን እንደሰራ አትመለከት? ምን አደረጋቸው? ዒብራ መማሪያ አደረጋቸው። ነዓም ወመለዚያ ምንድነው አርሰላ የላከው ዐላ ቀውሚ ሰሙዳ በሰሙድ ህዝቦች ላይ የላከው ምንድነው? አሰይሐተ ድምፅን ጩኸትን እንዲላክ የተደረገበት ምክንያት ምንድነው? ሐታ ቀጠዐት ያቺ ድምፅ ያቺ ጩኸት እስክትቆራረጥ ድረስ ቁሉበሁም ፊ አጅዋፊሂም ከልቦቻቸውን በውስጣቸው በጣም መፍራታቸውን እጅግ የደረሰ ያንን ለመግለጽ ወማቱ ሞቱ አን አኺሪሂም እስከ መጨረሻቸው አንድ ሳይቀር ሞቱ። ነቢዩላህ ሷሊህ ዓለይሂ ሰላም የተላኩባቸው ማለት ነው። የሰሙድ ህዝቦች ማለት የነቢዩላህ ሷሊህ የተላከባቸው እነሱ ናቸው። አላህ ስብሓነሁ ወተዓላ ግመልን ነበር እንደ ተአምር የላከላቸው። ነቢዩላህ ሷሊህ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ቀድ ጃአትኩም በይነቱ ሚን ረቢኩም ሃዚሂ ናቀቱላሂ ለኩም አያ እናንተ ህዝቦች ሆይ አላህን ብቻ ምልኩ ከአላህ ስብሓነሁ ወተዓላ ውጭ ሌላ ምንም የሚመለክ ጌታ የለም። ቀድ ጃአትኩም በይነቱ ሚን ረቢኩም ጠይብ ግልጽ የሆነ ማሳያ የሱን ነብይነት መግለጫ አላህ ስብሓነሁ ወተዓላ አምጥቶላቸዋል። ሃዚሂ ናቀቱላሂ ለኩም አያ ይህቺ አላህ ግመል ናት ተአምር ስትሆን ተነገሩ። ጠይብ ወላ ተመሱሃ ቢሱ እሷን በመጥፎ አትንኩ ይህችን ግመል በመጥፎ አትንኳት። ያኒ እንደፈለገች ትብላ እንደፈለገች ትጠጣ ያኒ ተእኩል ፊ አርዲላሂ ወላ ተመሱሃ ቢሱ መስለኝ ቁርአን አንቀጹ ግን ከነካችሁ ፈየእኹዘኩም ዐዛቡን አሊም ይህችን ግመል ግን ከነካችሁ አላህ ስብሓነሁ ወተዓላ አሳማሚ የሆነ ቅጣት በእናንተ ላይ ያደርጋል። ፈዐቀሩሃ እሷን ገደሏት ግመሏን ገደሏት። ፈአኸዘትሁሙ ሰይሐቱ ሙስቢሂን አላህ ሱብሓነሁ ወተዓላ ያዘው ሌላ ቁርአን አንቀጽ ነው። طيب ያ ምንድነው? የወንጀላቸው ውጤት ነው። ነዓም ወመለዚ ረፈዐ ቁረል ሉጥያ ወመለዚ ያ ምንድነው ረፈዐ ያነሳቸው ምንድነው? ቁረል ሉጥያ የሉጥን ቁራ ያኒ ሰፈር ወይ ደግሞ አካባቢ እነሱን እንዲነሱ ያስደረጋቸው ምንድነው? ወመለዚ ያ ምንድነው ረፈዐ ያነሳቸው ቁረል ሉጥያ የሉጥ
ህዝቦች የነሱ ሰፈራቸው ወይ ደግሞ መኖሪያቸው እንዲነሳ ያደረገው ምንድነው? ወደ ላይ ተነሱ፣ ከፍ ተደረጉ። ሐታ ሰሚዐቲል መላኢከቱ መላኢካ እስክትሰማ ድረስ ነቢሐ ኪላቢሂም የውሾቻቸውን ድምፅ። ነቢሕ ማለት ሰውቱል ከልብ የድምፅ የውሻ ድምፅ ማለት ነው። ሐታ ሰሚዐቲል መላኢከቱ መላኢካዎች እስከሰሙ ድረስ ነቢሐ ኪላቢሂም የውሾቻቸውን ድምፅ በጣም ወደ ላይ ተነሱ፣ ወደ ሰማይ ከፍ አደረገው ከነሰዎች። ثم قلبها ከዛ ገለበጣት عليهم በእነሱ ላይ ግልብጥ አደረገ። ልክ ቂጣ እንደሚገለበጠው ቂጣ ተጋግሮ እንደሚገለበጠው ግልብጥ አደረጋቸው። فجعل አደረገ عاليها የላይኛውን ክፍል ሳፊለሃ ከታች አደረገ፣ ታችኛውን ከላይ ሊሆን ማለት ነው። ይሄ ምድሩን ብሪግ አድርጎ ድፍት አደረገ። فأهلكهم جميعا ሙሉ ለሙሉ አጠፋቸው። ይሄ ብቻ አይደለም። ثم أتبعهم ከዛም አስከተላቸው ሂጃረተን ድንጋን ሚነ ሰማይ ከሰማይ أمطرها عليهم በእነሱ ላይ ያዘነበ የሆነ ምንድነው ይህ ምክንያቱ? فجمع عليهم በእነሱ ላይ ሰበሰበባቸው በሉጥ ህዝቦች ላይ ሚነ العقوبة ከቅጣት ሰበሰበባቸው ما لم يجمعه ያልሰበሰበውን على أمة غيرهم በሌሎች ህዝቦች ላይ ያልሰበሰበውን በሉጥ ህዝቦች ላይ ሰበሰበባቸው። ወሊኢኽዋኒሂም ለነሱ ወንድሞቻቸውም ማለትም ለሥራ ወንድሞቻቸው በሥራ የሚገናኞቻቸው ወንድሞች የነሱን አይነት ወንጀል የሚፈጽሙ የሆኑ ወንድሞቻቸው አምሳሉሃ ይህን መሰል ቅጣት አለላቸው። ወማ ሂየ እሱ አይደለችም ቅጣቷ ሚነ ዛሊሚነ ቢበዒድ ከበደለኞች የራቀች አይደለች። ያው ብዙውን ታሪኩን ታውቃላችሁ። የነቢዩላህ ሉጥ ህዝቦች ጥፋታቸው ገብረ ሰዶም ነበር፣ ወንድ ለወንድ ወከዛሊከ ሴት ለሴት ራሳቸውን አላህ ሱብሓነሁ ወተዓላ ሐላል ያደረገላቸውን ነገር በእንደዚህ አይነት ሁኔታ ነበሩ፣ ግብረ ሰዶማዊ ነበሩ። ነቢዩላህ ሉጥ ሃኡላኢ በናቲሁን አጥሐር እነዚህ ልጆቼ ናቸው ይኸው አላህ ለእናንተ ሐላል አድርጎላቸዋል እያሏቸው አንሰማህም አሉ። ለቀድ ዓሊምተ ማ ለና ፊ በናቲክ ሚን ሐቅ ወኢነከ ለተዕለሙ ማ ኑሪድ እኛ ካንተ ልጆች ምንም ሐጃ የለንም፣ እኛ ምን እንደምንፈልግ ታውቃለህ፣ እኛ የሚያስደስተን ወንድ ለወንድ ነው። ጠይብ እምቢ አሉ። እንዳውም ነቢዩላህ ኑህን ማስተባበል ብቻ ሳይሆን የእቲና ቢዓዛቢላህ ኢንኩንተ ሚነ ሷዲቂን አሉት። ይኸው እስኪ ትክክለኛ አንተ የአላህ ነቢይ ከሆንክ ቅጣት አምጣ፣ ቅጣት እስኪ አምጣ፣ አላህ ይቅጣን እስኪ። አላህ ጥያቄያቸውን ሰማ። ፈአኸዘትሁም ሰይሐቱ ሙሽሪቂን ፈጀዐልና ዓሊየሃ ሳፊለሃ ወአምጠርና ዓለይሂም ሂጃረተን ሚን ሲጂል። ጠይብ በድምፅ አጠፋቸው። ጅብሪል ዓለይሂ ሰላም ነው ይባላል። አንድ ጊዜ ሲጮህ ጠይብ አጠፋቸው። ናም ይሄ ብቻ አይደለም። ፈጀዐልና ዓሊየሃ ሳፊለሃ ምድርን ደግሞ ብሪግ አደረገና ላይኛውን ከታች ታችኛውን ከላይ ያደረገና ግልብጥ አደረጋቸው። ይህ ብቻ አይደለም። ወአምጠርና ዓለይሂም ሂጃረተን ሚን ሲጂል ሌላ ሶስተኛ ቅጣት አስከተላቸው። ድንጋይን አወረደባቸው። ልክ እንደ ዝናብ እንደሚወርደው እንደዛ አደረጎ ክትክት አደረጋቸው። ይህ ምንድነው? ሰበቡ ምንድነው? ሌላ ምንም አይደለም። ምክንያቱ ወንጀል ውጤቱ የወንጀል ውጤት ነው ማለታቸው። ቃለ ረሒመሁላህ ወመለዚ ያ ምንድነው አርሰለ የላከው አላ ቀውሚ ሹዐይቢን በሹዐይብ ህዝቦች ላይ የላከው ምንድነው? ሰሃበል ዐዛብ የቅጣት ዳመናን ከዙለሊ ልክ እንደ ጥላ ሲሆን ጠይብ ልክ እንደ ጥላ ሆኖ አላህ ሱብሓነሁ ወተዓላ ቅጣትን ላከባቸው ከሰማይ ናረን ተለዛ የተቀጣጠለች የሆነችን እሳት ላከባቸው። ፈለማ ሳረ በሆነ ጊዜ ፈውቀ ሩኡሲሂም ይሄ ጥላው ልክ እንደ ዳመና ከራሳቸው በላይ በሆነ ጊዜ አምጠረ ዐለይሂም አላህ በእነሱ ላይ አዘነበባቸው። ናረን ተለዛ የምትቀጣጠል የሆነችን እሳት አዘነበባቸው የነቢዩላህ ሹዐይብ ጠይብ ናም። ስለዚህ ይሄ ሁሉ ምንድን ነው? ነቢዩላህ ሹዐይብ አስሓቡል አይካ ቁርአን ላይ ታውቁታላችሁ ብዙውን ታሪክ ብዬ ነው። አስሓቡል አይካ ይባላሉ የሰይድና ሹዐይብ ህዝቦች ማለት ነው። ጠይብ ናም ምንድነው እንደዚያ የተደረጉ? ወመለዚ ያ ምንድነው ኸሰፈ ያሰጠመው ምንድነው? ቢቃሩነ በቃሩን ወዳሪሂ ከነመኖሪያው ወማሊሂ ከነገንዘቡ ወአህሊሂ ከነቤተሰቦቹ እንዲሰጥም ያደረገው ምንድነው? ቃሩን አላህ ስብሓነሁ ወተዓላ መታቀሚያን ሰጥቶት ነበር። አላህ ስብሓነሁ ወተዓላ ዱንያን በጣም አስፍቶለት ነበር ቃሩን። ጠይብ ቃለ ኢነማ አውቲቱሁ ዐላ ዒልሚን ዒንዲ አለ። ይሄ እኮ የተሰጠሁት እኔ ዘንድ ባለኝ እውቀት ነው አለ። ለፍቼ ተግቼ ያመጣሁት ነው። አላህ ምንም ዋጋ የለውም እዚህ ላይ አለ። እንደውም ለሰዎች ፈተና ሆነ። በጣም ሰዎች የሚቀኑበት እጅ የሚተቋቆሙበት ሆነ። ጠይብ ቃለ አለዚነ ዩሪዱነ አልሐያተ ዱንያ ያ ለይተ ለና ሚስለ ማ ኡቲየ ቃሩን እንደው ቃሩን የተሰጠውን አይነት በኖረን እያሉ መመኘት ጀመሩ። ሐታ እንደሚባለው የካዝናው ቁልፍ ለራሱ
በጣም ጠንካራ በሆኑ ዘበኞች ነበር የሚከፈተውና የሚያዘው ግዙፍ ከመሆኑ የተነሳ ግን አልጠቀመው። فخسفنا به وبداره الأرض فما كان له من فئة ينصرونه من دون الله وما كان من المنتصرين ከነ ቤቱ ከነ ምድር እንዳጠቃላይ ከነ ገንዘቡ ከሱ ጋር ሲያቆበኩቡ የነበሩ ሰዎች ጋር አብሮ አላህ Subhanahu Wa Ta'ala ገለበጣቸው። አልጠቀመም። ምክንያቱ ምንድነው? ኮራ፣ በጣም ጫፍ ደረሰ። አላህ Subhanahu Wa Ta'ala ክልከላቶች ተዳፈረ። በወንጀሉ ምክንያት ይሄን አደረገ። وما الذي ምንድነው? وما الذي أغرق نعم اسمر ዘላቸዋል نعم بارك الله فيك ايش وما الذي أغرق فرعون وقومه وما الذي ምንድነው? أغرق فرعون ያሰጠመው ምንድነው? وقومه في البحر فرعون ብቻ ሳይሆን የሱንም ተከታዮች የሱን ህዝቦች እንዲሰጥሙ ያደረጋቸው ምንድነው? ثم نقلت أرواحهم روحቸው ተወሰደች إلى جهنم ወደ جهنم روحቸው ተወሰደች فالأجساد ጀሰዳቸው ሰውነታቸው للغرق ለመስጠም والأرواح روحቸው ደግሞ للحرق ለመቃጠል ያበቃቸው ምንድነው? طيب فلما آسفونا انتقمنا منهم فأغرقناهم أجمعين الله سبحانه وتعالى እንደነገረ أنا ربكم الأعلى ሲል ጫፍ ሲደርስ አሰጠማቸው። ሰውነታቸውን ለባህር ነፍሳቸውን ደግሞ ለእሳት አበቃቸው። ይህ ምንድነው? ውጤቱ ምንድነው? ወንጀል ነው፣ ሌላ አይደለም። የወንጀል ውጤት ነው ማለታቸው ነው። قال وما الذي ምንድነው? أهلك القرون እነዛን ህዝቦችን ያጠፋቸው من بعد نوح ከኑህ በኋላ بأنواع العقوبات በተለያዩ ቅጣቶች ከኑህ ከነቢዩላህ ኑህ በኋላ ያው ቀውሙ ዓድ ወቀውሙ ሰሙድ አሉ፣ ቀውም ሉጥ አሉ። طيب እነዚህ ብዙ የጠፉት ናቸው። ከነቢዩላህ ኑህ በኋላ ቀጥለው የመጡ ናቸው። ዓድም ሰሙድም ሉጥም አላህ ወከም አህለክና ሚን አልቁሩን ሚን ባዕድ ኑህ እንዳለ ከኑህ በኋላ ስንትና ስንት ሰዎችን አጠፋን አላህ ሱብሓነሁ ወተዓላ ብዙ ሰዎችን አጠፋ። وما الذي ያ ምንድነው? أهلك القرون من بعد نوح ከኑህ በኋላ ያሉትን ትውልዶች እንዲጠፉ ያደረጋቸው ምንድነው? طيب بأنواع العقوبات በተለያዩ ቅጣቶች ودمرها አጠፋቸው አላህ ተድሚራ ማጥፋት። طيب ሙሉ የሆነ ማጥፋት አጠፋቸው አላህ ምንድነው ምክንያቱ? ወንጀል ካልሆነ በስተቀር ማለታቸው ነው። قال وما الذي ያስ ምንድነው? أهلك ያጠፋቸው ምንድነው? قوم صاحب ياسين የያሲን ባልተቤት ሰዎች ቀውመ ህዝቦችን صاحب ያሲን ማለት ሱረቱል ያሲን ላይ አላህ Subhanahu Wa Ta'ala ታሪካቸውን የነገረን ሰዎች አሉ አይደል? ያኒ ሐቢብ ነጃር ስሙ እንደሚባለው አላህ وجاء رجل من أقصى المدينة رجل يسعى قال يا قوم اتبعوا المرسل የሆኑ መልእክተኞች የሆነች ቀርያ ላይ ሄዱ። አላህ ሱረቱል ያሲን ላይ وضرب لهم مثلا أصحاب القرية إذ جاءها المرسلون ምሳሌ ያደርግላቸው ነገራቸው ይላቸው። أصحاب القرية እነዛ የቀርያ ባልተቤቶች إذ جاءها المرسلون መልእክተኞች በመጧቸው ጊዜ መልእክተኞች መጡላቸው፣ አስተባበሏቸው። ማስተባበል ብቻ ሳይሆን ገደሏቸው እነዛን መልእክተኞች። አንድ ሐቢብ ነጃር የተባለ መልካም ሰው አላህን የሚያመልክ ሰው ነበር። وجاء من أقصى المدينة رجل يسعى ይሄ ኸበር ሲሰማ ይሄንን ዜና ሲደርሰው ከከተማዋ ጫፍ ላይ ያለ ሰው እየሮጠ መጣ። قال يا قوم اتبعوا المرسلين መልእክተኞችን ተከተሉ፣ ገንዘብ የማይጠይቋቸው ወደ መልካም ነገር የሚያመሯችሁን መልእክተኞች ተከተሉ አሏቸው። መስማት አልቻሉም፣ አልሰሙም። አላህ Subhanahu Wa Ta'ala ግን በምን አጠፋቸው? ቢሰይሐ በጩኸት አጠፋቸው። حتى خمدوا እስኪረግፉ ድረስ عن آخرهم እስከ መጨረሻቸው። طيب ምንድነው ምክንያቱ? ወንጀል ነው ሌላ ብልህ ሰው ካለፉት ሰዎችማ طيب እነዚህ ያለፉት ህዝቦች አላህ ቁርአን ላይ ያስቀመጠልን ታሪካቸውን እንዲሁ እንደ ተረንተረት የምናወራ ሳይሆን እንድንማርበት ትምህርት እንድንወስድበት ነው። قال وما الذي ምንድነው? بعث على بني إسرائيل በበኑ እስራኤል ላይ የላከባቸው ቀውመን ህዝቦች ኡሊ ባእሲን ሸዲድን የብርቱ ኃይል ባልተቤት የሆኑ ሰዎች በበኑ እስራኤል ላይ አላህ ላከባቸው። ፈጃሱ ኺላለ ዲያር ፈጃሱ ተዘዋወሩ ኺላለ ዲያር በቤቶቻቸውና አካባቢያቸው ተዘዋወሩ። ፈጃሱ ማለት ያው ገብተው ለመበዝበዝ ለማውደም ውስጥ ለውስጥ ተስለከለኩ። طيب ፈጃሱ ይባላል። የሆኑ ጥላቶች የሆነ አካባቢ ላይ ወርረው በፈለጉበት ቦታና መውጣት መግባት በሚችሉበት ሰዓት ላይ እሱ ማለት ኺላለ ዲያር ቤቶቻቸውና አካባቢያቸው ላይ ገብተው በዘበዟቸው። ወቀተሉ الرجال ወንዶችን ገደሉ። ወሰቡ الذرية والنساء ልጆችን ወኒሳ ሴቶችንም ምን አሉ? ያኒ ማረኩ። ወአሕረቁ الديار አገርን አቃጠሉ። ወነሀቡ الأموال ገንዘብንም ዘረፉ።
ونهبوا زرفوا الأموال جنزبنم زرفوا ثم بعثهم عليهم هي بتشار اللمدم ثم بعثهم عليهم الله بالنسو لاي ببنو إسرائيل لاي لاكباتشو مرة ثانية له لتنيام جزي لاكباتشو يا مجمرة وطفات دال فأهلكوا عتفوا ما قدروا عليه بزالا يشالوا تنهلوا عتفوا ما درج يمشلوا تنهايلوا هلوا تتكموا عتفوا وتبروا أهونم عتفوا مالتنا وتبروا أي أهلكوا عتفوا وتبروا ما علوا يتكود عالتروتن بعدتك على عتفوا تدبيرا أي تدميرا كاملا مولو بهنا ملكوا عتفوا رقموا له فأهلكوا عتفوا ما قدروا عليه بزاب شالوت يأكل ما قدروا يشالوتن يأكل عليه بزانا قال لي يتكود عالتروتن قال لي يشالوتن يأكل عتف وتبروا عتفوا ما علوا يتكود عالتروتن هلو تدبيرا ሙሉ ለሙሉ አጠፉ። ይህ ውጤቱ ምንድነው? ልጆቻቸው እንዲወረሱ፣ ቤቶቻቸው እንዲቃጠሉ፣ ገንዘቦቻቸው እንዲዘረፉ ያደረገው ምንድነው? የወንጀላቸው ውጤት ነው። የወንጀል ውጤት ነው። ወመን ለዚያ ምንድነው? ሰለጠ ዐለይሂም በእነሱ ላይ የሾመባቸው አንዋዕ العقوبات የቅጣት አይነቶችን በአጠቃላይ የሾመባቸው ምንድነው? በበኑ እስራኤል ላይ እንደ በኑ እስራኤል በተለያዩ ቅጣቶች ነው የተቀጡት። አላህ Subhanahu Wa Ta'ala ቁርአን ላይ እንደነገረ ያ በኑ እስራኤል ሲባል አላህ ምን እንዳደረጋቸው ብዙ ክስተት በሚባል መልኩ አላህ ይነግረናል ቁርአን ላይ ስለነሱ። መረተን አንድ ጊዜ ቢልቀትል በመገደል طيب በግድያ ማለት ወሰብ ያኒ በመማረክ ወኸራቢል ቢላድ አገር በመጥፋት አገራቸውን በማጥፋት በጦር ሊሆን ይችላል። ወመረተን አንድ ጊዜ ቢጁሪል ሙሉክ በሙሉኮች በመንግስታቶች ግፍ መንግስታቶች በእነሱ ላይ ግፍን ያደርሱባቸዋል። ወመረተን አንድ ጊዜ ደግሞ ቢመስኺህም በመቀየር ቂረደተን ወኸናዚር ዝንጀሮና ከርከሮ ቂረደተን ወደ ዝንጀሮና ወኸናዚር ወደ ከርከሮ በመቀየር ይህ ሁሉ ቅጣት የሚደርስባቸው በምንድን ነው? በወንጀላቸው ምክንያት ነው፣ ሌላ አይደለም። ወአኺሩ ዛሊከ እነዚህ በመጨረሻም አቅሰመ ረቡ ተባረከ ወተዓላ አላህ ስብሓነሁ ወተዓላ ማለ ለየበዓተነ ዐለይህም በእነሱ ላይ ይልካል አላህ ስብሓነሁ ወተዓላ ኢላ የውሚል ቂያመቲ እስከ የውመል ቂያማ ድረስ መን የሱሙሁም የሚያቀምሳቸውን ሱዐል ዐዛቢ አሳማሚ የሆነ ቅጣት ይልክባቸዋል። ጠይብ የዚህ ሁሉ ውጤቱ ምንድን ነው? ወንጀል ነው። ጠይብ ወንጀላቸው ውጤት ነው፣ ሌላ አይደለም ማለታቸው። ቃለ ዐን ዐምር እብኑ ሙራ ቃለ ሰሚዕቱ አበል በኽተር ዐምር እብኑ ሙራ ረዲየላሁ ዐንሁ ቃለ ሰሚዕቱ አበል መኽተሪ ሰማሁት የቁሉ ሲል أخبرني نجرين من سمع النبي صلى الله عليه وسلم رسول صلى الله عليه وسلم يسمى سو كسو نجرين لا يهلك الناس سوتشكو أيتأفهم مار الله يعتفحشو حتى يعذروا من أنفسهم حتى يعذروا مالت أزراتشو اسكي كورت درس مكنياتاتشو اسكي كورت درس من أنفسهم كالنسورة مالت وانجل يسروا ወንጀል ላይ እስካልተዛፈቁ ወንጀልን እስካልተዳፈሉ ድረስ ወንጀል ላይ ሆን ብለው እስካልዘወተዱ ድረስ طيب لا يهلك الناس ነገር ግን አንተ ሆን ብለህ ወንጀል ላይ ከዘወተድ እዛ ላይ የምትቆይ ከሆነ በአንተ ላይ ምክንያቶችን ቆርጠሃል ማለት ነው። طيب ወንጀል እዛው ላይ ያወክ በተለይ ሆን ብሎ ወንጀልን መዳፈር ትልቅ ወንጀል ነው ራሱ ወንጀሉ ሌላ ነው። ሆን ብሎ ደግሞ በፕሮግራም ተይዞ የሚሰራ ወንጀል ድንገት የሚሰራ ወንጀል አንድ አይደለም። طيب የዛን ጊዜ በራሳቸው ላይ ዑዝርን አንስተዋል ማለት ነው። አላህ ያጠፋቸዋል የዛኔ ማለታቸው። وفي المسند من حديث ثوبان رضي الله عنه قال رسول الله صلى الله عليه وسلم رسول عليه الصلاة والسلام منالو إن الرجل عند سوى الرسول عليه الصلاة والسلام لا يحرم الرزق رزق يكلكلال الله رزق بالسلاي ينسعبت بذنب يصيبه عندت بمسر وانجل بمياغن وانجل الله رزقني يكلكل ولا الرسول عليه الصلاة والسلام سبحان الله بمن سرات عند تونجل الله سبحانه وتعالى سراوچህን ያበላሽብሃል። الله سبحانه وتعالى رزقህን ያጠብብሃል። رزقህ ብቻ ሳይሆን ልብህም ይጠባል፣ ፊትህን ያጨልማል። طيب ከባድ ነው። በነፍስም ላይ ቅድም እንዳልነው ሂስየን ወማዕናዊየን ጉዳት አለ። አንዲት በሚሰራው ወንጀል الله سبحانه وتعالى رزقን ያጠብብ። نعم قال وفيه أيضا عنه قال رسول الله صلى الله عليه وسلم الزوب مسند وسط ثوبان رضي الله عنه باستلالفو حديث رسول عليه الصلاة والسلام منالو
يقربال الرسول عليه الصلاة والسلام يوشك يقربال أن تتداعى للترار مالت عليكم بنانت لي للترار يقربال الأمم ህዝቦች በእናንተ ላይ ሊጠራሩ ሊሰባሰቡ من كل أفق በእያንዳንዱ አቅጣጫ በሁሉም አቅጣጫ ሰዎች በእናንተ ላይ ሊሰባሰቡባችሁ ይቀርባል አሉ ረሱል አለይሂ ሰላቱ ወሰላም طيب كما تداعى ልክ እንደምትሰባሰበው ልክ እንደምትጠራራው الأكلة يعني ተመጋቢዎች الأكلة ተመጋቢዎች على قصعتها በገበታቸው ላይ ማለት الأكلة ማለት ተመጋቢዎች على قصعتها በገበታቸው ማለት ሰዎች አንድ ቦታ ምሳሌ ይበሉ አንድ ቤተሰብ ሊበላ ልክ ትሪው ላይ ሰሃን ላይ ልክ እንደሚሰባሰበው በእናንተ ላይ በሁሉም አቅጣጫ ይሰባሰቡባችኋል ረሱል አለይሂ ሰላቱ طيب እናንተን ለማጥፋት እናንተን ለመጉዳት ይሰባሰቡባችኋል ይጠራሩባችሁ كما تداعى الأكلة ልክ ተመጋቢዎች እንደሚሰባሰቡት على قصعتها በገበታቸው ላይ በመመገቢያቸው ላይ قلنا يا رسول الله أنتو يا الله ملكتني ያላችሁ አሉ أمن قلة بنا يومئذ የዛን ጊዜ እንደዚህ የሚሰባሰቡብን እኛን ለመጉዳት እንዲህ የሚሰባሰቡብን ቁጥራችን አናሳ ስለሆነ ነው ወይ አሏቸው ስላነስን ነው قال رسول عليه الصلاة والسلام ምን አሏቸው أنتم يومئذ كثيرون እናንተማ የዛኔ በጣም ብዙ ናችሁ ولكنكم ነገር ግን እናንተ غثاء كغثاء السيل سبحان الله غثاء ናችሁ አረፋት ናችሁ አረፋ كغثاء السيل ልክ ጎርፍ ይዞት እንደሚመጣው አረፋ ናችሁ غثاء ናችሁ ምንም የማትጠቅሙ ናችሁ غثاء ብሎ ማለት ይህ ውሃ ሲሄድ ወይ ዝናብ ዘንቦ ከላይ ይዞት የሚሄደው ቆሻሻ ነገር አለ አይደል ልክ እንደ አረፋ አይነት ልክ እንደዛ አይነት ብዛታችሁ አይፈይዳችሁም ማለት تنزع المهابة تنزع ከናንተ ላይ ትነሳለች لا تنزع ትነሳለች المهابة ፍራቻ ትነሳለች من قلوب عدوكم ከጥላቶቻችሁ ቀልብ ላይ የናንተ ፍራቻ ይነሳል አይፈሯችሁ መሃባ ማለት አንድ ሰው ስታዩ ተፈራዋለ መፍራት ማል احترام ከማክበር ጋር ማለት طيب ወንጀል ከሚያመጣው ትልቁ ተጽዕኖ ሰው ዘንድ እንዳትከበር ያደርጋል ወለው كنت غنيا ሀብታም ብትሆንም ለንግግር ቦታ አይሰጡም ለተዛዝ ተቀባይነት የለውም አታሚስትም ትዛዝን አታከብርም ልጅህ ለራሱ ያንተን ትዛዝ አይሰማም ይህ መሃባ የሚባል ነገር አይኖርም طيب መሃባም አይኖርም መሐባም አይኖርም ውደታም ወከذلك ከሰዎች ላይ ከሰዎች ቀልብ አላህ Subhanahu Wa Ta'ala ውደታን ያነሳባል ምንም አላደረካቸው ምንም አልበደልካቸው ግን ገና ሲያውስ አንተ ጋር መገናኘት አይፈልም ምን አደረገው ነው ሲባል ኧረ ምንም አላደረገኝ ግን በቃ እሱ ጋር መገናኘት አለ طيب ለምን ይመስላል የወንጀል ውጤት ነው ምንም ሳናቃቸው አንድ ቀን እንኳን ከነሱ ጋር ተገናኝተን ባናቅ ልክ ደግሞ እንደ ቅርበት የምናወራቸው ልክ እንደ ቅርበት ከነሱ ጋር ብንውል በስልክ ብናወራ የማይሰለቹን አይነት ሰዎች ይኖራሉ አላህ Subhanahu Wa Ta'ala ቀልብ ውስጥ ያስቀመጠው የሆነ የዒባዳቸው ውጤት ነው طيب መሃባም ሆነ ሰዎች ዘንድ መወደድም ሆነ የሚጠፋው የሚለማው አላህን በማመጽና አላህን በመገዛት ውስጥ ነው ማለት ነው ረሱል አለይሂ ሰላቱ ወሰላም ምን አላቸው تنزع المهابة من قلوب عدوكم ፈጥላቶቻችሁ ቀልብ ውስጥ ፍራቻ ይነሳል አይፈሯችሁ አያከብሯችሁ ويجعل ይደረጋል في قلوبكم الوهن በቀልባችሁ ውስጥ ወህን ይደረጋል አሉ قالوا وما الوهن وانتو يا الله ملكتنيا وهن ምንድነው ብለው ጠየቋቸው ረሱል አለይሂ ሰላቱ ወሰላም ሱሐባው قال حب الحياة وكراهة መኖርን መውደድና ሞትን መጥላት ለዱንያ ፍቅር ቀልብ ውስጥ ይገባል في سبيل الله አላህ መንገድ መዋጣትም يعني መዋጋትም ሆነ የሆነ ነገር ማድረግ ትፈራለህ በወንጀል ምክንያት طيب በወንጀል ምክንያት ሰውየው ዳዕዋ ከማድረግ ጥሩ የነበረ ሰው ሰዎችን ሲመክር ሰዎችን ማሻአላህ ጥሩ ላይ የነበረ ሰው የሆነ ሰዓት ላይ ዝም ያደርገዋል ምላሱን አላህ ይይዘዋል ምክንያቱም መልካም ስራ ነው ዳዕዋ መልካም ስራ ነው ማስተማር መልካም ስራ ነው ከዛ ከከለከለ አላህ Subhanahu Wa Ta'ala ባንተ ላይ መጥፎ ነገር አስቧል ማለት طيب ስለዚህ ባረከላሁ ፊኩም ወንጀል እጅግ ትልቅ ተጽዕኖ አለው እንዳልኳቸው በሂስም ሊናየው የሚችለው ነገር በቀልባችንም ላይ ትልቅ የሆነ ተጽዕኖ አለው رأيت الذنوب تميت القلوب يعني ذو ግጥሙ ላይ ይመጣል ذو ኪታብ ላይ ወንጀል ቀልብን ትገላል طيب وترك الذنوب حياة القلوب وخير لنفسك عصيانها ወንጀልን መተው ለቀልብህ ህይወት ነው ስለዚህ خاصة በዚህ ፈተና በበዛበት ዘመን ذنوب الخلوات
የድብቅ ወንጀሎችን እጅግ ልንጠነቀቅ ይገባል። ሐቂቃ ቀላል የሚባሉ ተጽዕኖዎችን አያመጡም። በህይወታችን ላይ በስራችን ላይ ተጽዕኖ ያመጣሉ። በትዳራችን ላይ ተጽዕኖ ያመጣሉ። ሶሻል ላይፋችን ላይ በሰዎች ላይ ከሰዎች ጋር ያለን መኗኗር ተጽዕኖ ያመጣሉ። ሐሰተን ደግሞ በዒባዳችን ላይ እጅግ ትልቅ ተጽዕኖ ያመጣሉ። አላህ ሱብሓነሁ ወተዓላ በተለያዩ መንገዶች ይቀጣናል ማለት ነው። ሳናቀው የምናውቀው ይሆናል። ኢንሻአላህ ሼኹ ከዚህ በኋላ ይጠቅሷቸዋል። ሐቂቃ ከዚህ በኋላ ነው አዳእ ወደዋ ማለት ይቻላል እጅግ መድኃኒቶችን የሚጠቁሙበት ወንጀል አእምሯችን ላይ እጅግ መጥፎ ቅርጽ እንዲይዝ የሚያደርግበት ከዚህ በኋላ ነው ብዬ አስባለሁኝ። ኢንሻአላህ ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ